በዚህ ቪዲዮ ላይ እንደምትመለከቱት አሽከርካሪዋ ያለችበት መንገድ በጣም ጠባብና መኪናዋ ደግሞ ግዙፍ በመሆኑ ለመውጣት ተቸግራለች። ብዙ ጊዜ ብትሞክርም ሊሳካላት አልቻለም። እስቲ አብዛኛው ሰው የሚሳሳተበትን ነጥብና ትክክለኛውን አሰራር ደረጃ በደረጃ እንይ። በመጀመሪያ መኪናዋን ጥቂት ወደፊት አስጠግታ መሪዋን ወደ ግራ በመጠምዘዝ ለመውጣት ትሞክራለች። የፊተኛው ክፍል ቦታ ሲያጥርባት ብዙ ጀማሪ አሽከርካሪዎች የሚሰሩትን ስህተት ትሰራለች። ይኸውም መሪውን ወደ ተቃራኒ አቅጣጫ ጠምዝዛ ወደ ኋላ መመለስ። ምንም እንኳን ከመኪናዋ ፊት ለፊት ቦታ ቢኖርም የመኪናዋ ጎን ግን አስቀድሞ በጣም ተጥቧል። በዚህ ሁኔታ ወደፊት ለመሄድ ከሞከረች የመኪናዋን ጎን መፋተጓ ወይም መቧጨሩ አይቀርም። ትክክለኛው አሰራር መጀመሪያ መሪውን ወደ ቀኝ በማዞር በጥቂቱ ወደፊት በመሄድ ይጀምራል። በመቀጠል መሪውን አቅንተው ጥቂት ከተራመዱ በኋላ ሙሉ በሙሉ ወደ ግራ በመጠምዘዝ ወደፊት ይሂዱ። ከዚያም መሪውን እንደገና በማቅናት ለቀጣዩ እንቅስቃሴ የሚሆን የፊት ለፊት ቦታ እስኪያገኙ ድረስ በጥቂቱ ወደ ኋላ ይመለሱና በድጋሚ መሪውን ወደ ግራ ዙረው ወደፊት ይራመዱ። በአንድ ሙከራ መውጣት ካልቻሉ ተስፋ አይቁረጡ። መኪናው ሳይቧጨር በሰላም እስኪወጡ ድረስ እነዚህን እርምጃዎች በጥንቃቄ ይደጋግሟቸው።